በአሰቦት ገዳም አንድ መነኩሴ ጉዳት ደረሰባቸው ይላል። ነሐሴ 8 ቀን 2018 ዓ.ም አዲስ አበባ ሀገረ ስብከት ሚዲያ። ሙስሊም ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተው ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች። ይሄን ምለው በእኛው ቤት ያላችሁ ቲክቶክ ላይ ኢየሱስ ጌታ ነው በሉ እያላችሁ እያለማመዳችሁን ስለሆነ ለእናንተ መልስ ለመስጠት ነው። በ2019 በጀት ዓመት የመንግስት ሰራተኞችን የኑሮ ውድነትን ለማቃለል ታስቦ እየተጠና ስላለው የደመወዝ ጭማሪ የገንዘብ ሚኒስቴር አዲስና ሰፊ ማብራሪያ ሰጥቷል። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጧል። የአገራዊ ምክክር ኮሚሽን አሁን ባወጣው መረጃ መሰረት መናኸሪያ ኤፍኤም አዲስ አበባ የኦሮሚያ መቀመጫ እንድትሆን ተስማምተዋል ብሎ ያሰራጨው ዘገባ ፍጹም ስህተት ነው ብለዋል። የኦኢቢኤስ ባለቤት የሆነው ወልደ ጊዮርጊስ ይልቃል ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ ደብዳቤ ላከ። ከአቡነ አብርሃም ጋር ጫት ስንቅብ ነበር አብረን የሚል ስም ማጥፋት ነው። ስለዚህ እንደውም በዚህ እኮ ሊጠየቅ ይገባል ብለው መርጌታ ጽጌ ስጦታ አንተን ሲያነሱል ስለነበረ እውነት ከአቡነ አብርሃም ጋር ጫት ስቅሙ ነበር እናንተ? ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ሃይማኖታዊ እንዲሁም ማህበራዊ ጉዳዮች ናቸው በዚህኛው ዝግጅት ይያቸው የመጣሁት። ተከታተሉኝ ዘንድ ጋበዝኩኝ። እንደተለመደው ላይክ በማድረግ ጀምሩ። ከአሳዛኙ ዜና እንጀምር። የለመድነው እልቂታችን ዛሬ ደግሞ ወደ ምስራቁ አሰቦት ገዳም የተለመደው አንዱን አባት እንግዲህ ሊያርዷቸው ሞክረው እንደነበረ ነው ዜናው የሚያመለክተው። ለማንኛቸውም ወንድማችን ጸጋዬ እንደዚህ አንብቦታል። በአሰቦት ገዳም አንድ መነኩሴ ጉዳት ደረሰባቸው ይላል። ነሐሴ 8 ቀን 2018 ዓ.ም አዲስ አበባ ሀገረ ስብከት ሚዲያ። በአሰቦት ደብረ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ባልታወቁ ኃይሎች አንድ መነኩሴ አባት አንገታቸው ላይ በጩቤ ተወጉ። የገዳሙ አገልጋይ የሆኑት አባ ተክለ ዮሐንስ በደረሰ የተባሉ አባት በእንጨት ለቀማ ላይ እያሉ ዛሬ ነሐሴ 8 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ላይ ቀን ላይ ማለት ነው አካባቢ ለአደጋው እንደደረሰ ለሀገረ ስብከት ጽሕፈት ቤት መረጃውን ገዳሙ ማድረሱን ሚዲያው ገልጿል ይላል። ታጣቂዎቹ አባ ተክለ ዮሐንስ ደረሰ የተባሉ አገልጋይ መነኩሴ አባት በአሰቃቂ ሁኔታ ጉሮሯቸውን ወቅተው ለመግደል ሲሞክሩ ለማምለጥ እየቻሉ ሲሆን ገዳሙም በሕይወትና በሞት መካከል ያሉትን አባት ወደ ሕክምና የወሰዱ መሆናቸውን ገልጸው እየደረሰባቸው ያለውን ተደጋጋሚ ጥቃት የሚመለከታቸው አካላት መረጃውን አድርሱልን በማለት ጥሪ አቅርበዋል። የሀገረ ስብከቱ ጽሕፈት ቤት በአሰቦት ገዳም ደብረ ቅድስት ሥላሴና አባ ሳሙኤል አንድነት ገዳም በተደጋጋሚ ጥቃቶችና ችግር እንዲቀረፍና ገዳማውያን በተረጋጋ ሁኔታ እንዲኖሩና ለሀገር እንዲጸልዩ የመንግስት ጸጥታ አካላት መፍትሄ እንዲሰጥና ክትትል እንዲደረግ ለሚመለከታቸው የዞን የጸጥታ አካላት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ እንጦንስና የሀገረ ስብከቱ ጽሕፈት ቤት ሪፖርት ማድረግና ክትትል እንዲያደርጉ መሆኑን ይገልጻል ዘገባው። በጣም የሚያሳዝነው ግን ኦርቶዶክስ በሀገሯ ላይ እንደዚህ ስደት እንደዚህ መከራ ማየቷ በጣም ያሳዝናል። አሁን በቃ ይሄ ሪፖርት ተደረገ፣ በቃ አለቀ፣ ዝም ይባላል። በቃ ያ ነው ችግሩ። ያ ነው ችግሩ እኮ ምዕመኑ መሞቱ አይደለም። በቃ ይኸው ተዘግበ፣ ሁሉም ትንሹም ትልቁም ሁሉም አለ። በቃ በቃ አለቀ፣ ነገርየው ተዘጋ ማለት ነው። እኛ አባት ይህን ጊዜ በሞትና በሕይወት መካከል ናቸው። በሕይወትና በሞት መካከል እንዳሉ ነው እንግዲህ አንዳንድ ሪፖርቶች ላይ ደግሞ የሚያመለክተው። እንግዲህ ይህንን የሚያስቆም አባት የቤተ ክርስቲያኗ የበላይ አባት የሌለበት ሆናለች ኦርቶዶክስ። ዲያቆን ሲራክ ወንድማችንም እንደዚህ ይላል ስለ እልቂታችን። ሙስሊም ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተው ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? የቤተክርስቲያንን ሕግና ስርዓቷን የእግዚአብሔርን ትእዛዝ የሚጠብቀው ስንቱ ነው? የቤተክርስቲያንን ትምህርቷንና ስርዓቷን ጠንቅቆ የሚያውቀው ስንቱ ነው? የቀደሙትን የአባቶችን የቅዱሳንን ታሪክ የሚያውቅ ክርስቲያን አውቆስ ደግሞ ለቤተክርስቲያን ራሱን አሳልፎ ለመስጠት የተዘጋጀ ስንቱ ነው? በየቦታው የሚታረዱ ክርስቲያኖች ደም የሱ ደም እንደሆነ የሚገባውና ያወቀ የጠነቀቀ ማን ነው? ወጣትነቱን ለቤተክርስቲያን አሳልፎ ለመስጠት እንደ እግዚአብሔር ሕግና
ስርዓት ኑሮ መንግስቱን ለመውረስ የሚጥር ማን ነው? ይሄ ሁሉ ጥያቄ ሊመለስ ግድ ነው። አሁን ከጠቀስናቸው ነገሮች ውስጥ ስንቶቹን እያደረግን ነው? በዚህ ጊዜ ህፃናቱ ምን እየሰሩ ነው? ወጣቱ ምን እየሰራ ነው? ጎልማሳው ምን እየሰራ ነው? ሽማግሌው ምን እየሰራ ነው? ካህናቱ ምን እየሰሩ ነው? ጳጳሳቱ ምን እየሰሩ ነው? ዘማሪ ነን የሚሉ ምን እየሰሩ ነው? ቲክቶከሮች ታዋቂ ነን የሚሉት ምን እየሰሩ ነው? ይሄም መመለስ አለበት። ማወቅ ያለባችሁ ነገር አሁን እኛ ተኝተንበት ካለን ጥልቅ እንቅልፍ ውስጥ የሚያነቁ ብዙ ደውሎች ተደውለውልን ነበር። ግን እኛ የራሳችን ጥቅም በልጦብን ከቤተ ክርስቲያን ይልቅ የራሳችንን ፍላጎት አስቀድመን መሰደዱ፣ መታሰሩ፣ ስለ ቤተ ክርስቲያን ብሎ መሞቱ አስፈርቷል። ብዙዎቻችን ዝም ብለን እንገኛለን። ግን ማወቅ ያለባቸው ነገር በብዙ መንገድ እቺ ቤተ ክርስቲያንና የእቺ ቤተ ክርስቲያን ልጆች እንዲጠፉና እንዲፈናቀሉ እንዲሁም ደግሞ ከቤተ ክርስቲያን ወጥተው እንዲሄዱ ብዙ ነገር እየተሰራባቸው ነው። በመጀመሪያ የእቺ ቤተ ክርስቲያን ችግሮቿ ቤቷ ውስጥ ነው እናውቅልሻለን የሚሉ ብዙ አገልጋዮቿ ናቸው። ቤተ ክርስቲያን በብዛት እየጎዳት ያሉ፣ ስርዓቷን ሕጓን ያላወቁላት፣ ቤተ ክርስቲያንን እንዴት ማገልገል እንዳለባቸው ያልተማሩ፣ ቤቱን እንጂ ባለቤቱን የማያውቁ፣ ስርዓቷንና ሕጓን ሳያውቁ ግን ቤቷ ውስጥ የሚመላለሱና የሚያገለግሉ ዘማሪያን፣ ሰባኪያን እንዲሁም ደግሞ ካህናት፣ ዲያቆናት፣ ምዕመናን ቤተ ክርስቲያንን እያጠፋናት ነው። እንዲሁም ደግሞ አይዛብ ይህችን ቤተ ክርስቲያን ቀን ከሌሊት ለማጥፋት ጽንፈኛ ሆነው ተነስተው በየቦታው ክርስቲያኑን እያረዱት፣ በየቦታው እያፈናቀሉት፣ በየቦታው እያሳቀቁት፣ በኢኮኖሚ እየተስፋፉ ፖለቲካውንም እያዙት ይገኛሉ። እንዲሁም ደግሞ በዚህ በኩል መናፍቃን አሉ። ቤተ ክርስቲያን ያላለችውን ብላለች፣ ያላደረገችውን አድርጋለች እያሉ ቤተ ክርስቲያንን እያስጠሉ በጥቅማ ጥቅም ልጆቿን እየወሰዱባት ያሉ መናፍቃን አሉ። እንዲሁም ደግሞ በዚህ በኩል ታድሶ የሚባሉ ቤተ ክርስቲያን ትታደስ የሚሉ ስርዓቷን የሚሸረሽሩ በየቦታው በቤተ ክርስቲያኒቷ ውስጥ ትላልቅ ስልጣንን የያዙ ብዙ የታደሱ አባላት አሉ። በዚህ በኩል ስንመለከት ደግሞ ግማሹ ምዕመን ካለመማሩ የተነሳ ሆሴ በመጽሐፉ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው የተፈጸመባቸው አጥማቂያንን ባይታዊያንን የሚሉትን ሰዎች የሚከተሉ ለነሱ ገንዘባቸውን የሚጨርሱ ሄደው ጸበል ቦታ እየተጠመቁ ፈውስን የማያገኙ ፈውስን ካገኙም በኋላ ደግሞ የነሱ ባሪያ ሆነው የሚቀሩ ሰዎችን የሚከተሉ እግዚአብሔርን የረሱ ሰዎችን የሚያመልኩ ብዙ ክርስቲያኖች ተፈጥሯል። በዚህ በኩል ወጣቱን ብንመለከት ደግሞ ወጣቱ ስለ ቤተክርስቲያን አይጨንቀውም፣ አይገደውም። አሁን ቤተክርስቲያን ያለችበትን ሁኔታ አላወቀም፣ አልተረዳም። ግማሾቹ በሱስ የተያዙ ግማሾቹ ለምን መሞትና ለምን መኖር እንዳለባቸው የማያውቁ ዓላማ የሌላቸው ብዙ የዚህ ቤተክርስቲያን ተከታይ ወጣቶች አሉ። እንዲሁም የሚያሳዝነው ደግሞ የእነዚህ ተከታይ የሆኑ ህፃናት እነሱን ያርጉና ኋላ እነሱን መስለው አህሎ ይወጡና ቤተክርስቲያንን ዞር ብለው የማይመለከቱ የዘፋኝ የአርቲስት እንዲሁም ደግሞ የኳስ ተጫዋች አላኪ ሆነው ይወጣሉ። ቤተክርስቲያን ምን ሆነች፣ ቤተክርስቲያን ምን ደረሰባት ከማለት ይልቅ የአንድ ኳስ ተጫዋች ህይወት፣ የአንድ ዘፋኝ ህይወት፣ የአንድ ፊልም ሰሪ ህይወት እለት እለት እየከነከናቸው እንዲሆነበት እንዲሆነች ታመመች ዳነች እያሉ ስለ አንድ ሰው እያወሩ የሚውሉ ግን ማይተብ ያሰሩ የሚያሳዝኑ ክርስቲያኖች አሉ። ክርስቲያንን የሚሉ ማይተብ ያሰሩ በሚሊየን በሺዎች ብዙ ተከታዮች ያላቸው በዚህ ሚዲያ ላይ የሚንቀሳቀሱ ግን ስለ ቤተክርስቲያን ስለሚታረዱት ምንም የማያገባቸው የራሳቸውን ቢዝነስና ህይወት ብቻ የሚያካሂዱ ወጣቶች አሉ። እንዲሁም ደግሞ ጎልማሳውንና ሽማግሌውን ክፍል ብናየው ይሄ ትውልድ አይሰማም በማለት ልጆቹን የማይመክር ዝም ብሎ የሚመለከት የማይቆጣ ጎልማሳና ሽማግሌ ነው የሞላው። ስለ ሃይማኖት አባቶች ሁሉም ባይባል ግማሹ ግን ተከድኖ ይብሳል። እንዲሁም ደግሞ ግማሹን ብንመለከት መርጦና ወዶ ባልተወለደበት ዘር የሚጣላ አባትና እናቱ ከወለዱት ውልደት ይልቅ ቤተክርስቲያን በመንፈስ ቅዱስ የወለደችን አወላለድ እንደሚበልጥ ያላወቁ በክርስትና ህይወታችን አንድ እንደሆነን ያልተረዱ የአንድ ግንድ ቅርንጫፎች እንደሆነን የአንድ ራስ ብልቶች እንደሆነን ያልተረዱ በዘር ተከፋፍለው እቺን ቤተክርስቲያን አሳልፎ የሚሰጡ ሲገድሉም ሲሞቱም ክርስቲያንን እየገደሉ እንደሆኑ ያላወቁ ያልነቁ ሲገድሉ የሆነ ገሌን ብሔር የሚገሉ የሚመስላቸው ብዙ ክርስቲያኖች ተፈጥሯል። ስለ ቤተክርስቲያን የማይገዳቸው ግን ቤተክርስቲያን ደግሞ ዝም ከፍላቸው ብዙ አገልጋዮችም አሉ። ወጥተው የማይናገሩ ሰውን የማያነቁ ህዝቡን የማያነቁ ስለምንም ስለማንም የማይገዳቸው ኪሳቸው ደሞዛቸው አይጉደልባቸው እንጂ ቤተክርስቲያን ምንም ብትሆን ተሽጣ የድርሻችሁ ይሰጣችሁ ቢባሉ አዎ ይሰጠን የሚሉ ብዙ አገልጋዮች እዚህ ቤተክርስቲያን ውስጥ አሉ። ስለዚህ በዚህ አይነት ስንሄድ ብዙ ማይተብ ያሰረ ግን ክርስቲያን ያልሆነ ብዙ ሰው አለ ማለት ነው። ስለዚህ አሁን ከገባንበት ጥልቅ እንቅልፍ ንቃ። የሚሞተው ክርስቲያን የኛ ሞት ነው፣ የሚገደለው ክርስቲያን የኛ መሞት ነው። እኛ በአንድ ግንድ ላይ የበቀልን ቅርንጫፎች ነን። የኔ መቆረጥ የናንተ መቆረጥ የኔ መሆን አለበት። ስለዚህ እኔ እስካልተነካው፣ ቤቴ እስካልተቃጠለ፣ እህቴ እስካልተደፈረች፣ አባቴ እስካልተገደለ ድረስ ምንም አይደለም ብላችሁ የምታስቡ ክርስቲያኖች የጊዜ ጉዳይ እንጂ ዳሩ መሃል መሆኑ አይቀርም። ጥንቅቅ አርጎ ነገረን እኮ አባቶች። በእርግጥ ስጦታ ነው፣ እግዚአብሔር ስጦታ ነው። የተለያየ ጸጋ ያው ትውልዱን በተለያየ ጸጋ ይባርከዋል። የወንድባችን ስጦታ ነው። አባቶች መናገር የሚገባቸውን ነገር እሱ ጥንቅቅ አርጎ ከሀ እስከ ፐ ነገረን። አዎ ሁሉም ገለባ ነው፣ ሁሉም ገለባ። እዚህ ሚዲያው ላይ የሚጮኸውም በቃ ይጮሃል፣ በቃ ይረሳል። እኔ መቼ ከልብ እንደሚኮን እኔ አይገባኝም። መቼ ከልብ እኔ ራሴ ከልብ መቼ እንደምሆን አይገባኝም። እውነቱን ለመናገር እግዚአብሔር መልካሙን ያምጣ። አሁንም ረድኤቱን የሚያወርድልን እኛ ሰላማውያን የሆን እንደሆነ ነው። እኛ በእግዚአብሔር ትእዛዝ የቆምን እንደሆነ ነው። ተፋቀሩ በበይናቲክሙ
እርስ በርሳችሁ ተዋደዱ ነው ያለው። ስለዚህ ፍቅራችን የጸና ይሁን። አዎ ያለፈው ዓመት ብዙ መከራ ደርሷል እና የሚመጣው ዓመት ምን አይነት ዓመት ነው? እንዴት አድርገን ነው የምንቀበለው? ምስጋና፣ አምልኮ፣ ስግደት፣ ውዳሴ ይገባል በሉ ሰዎች ለቅድስት ሥላሴ። በጃቸው ምስጋና፣ አምልኮ፣ ስግደት፣ ውዳሴ ይገባል በሉ ሰዎች ለሥላሴ። እግዚአብሔር አዲሱን ዓመት ያው አባታችን እንግዲህ በተሰበረ አኳኋን ነው አዲሱን ዓመት እየጠበቁ ያሉት። ምክንያቱም ይህ ዘመን ጥሩ ዘመን አልነበረም በአጠቃላይ። እስቲ ወደ ሌላኛው ደግሞ እንግባ። ይህ ወንድማችን ያው የፕሮቴስታንት መስቀል ይዞ ሲኖር መስቀል እንጨት እንዴት አንገታችሁ ላይ ታስራላችሁ ብለው የሚቃወሙ ዛሬ መስቀሉን ራሱ ይዞ እየሄደ ነው እያለን ነው። እንስማው። መስቀል ለምን አንገታችሁ ላይ ታረጋላችሁ ይሉ ነበር። ከበደል ያስመልጣችሁ። አሁን ግን መስቀል ተሸክሙ ይላሉ። እንጨት ነበር የምታመልኩ ሲሉ ነበር። አሁን ደግሞ እንጨት ተሸክመዋል እነሱ። እግዚአብሔር ይመስገን ለዚህ ክብር አበቃን። ወንድሜ ሚካኤል ገና ረቡዕ ትመለሳለህ። ማርያም ወንድሜ ነኝ ማርያም ነው። ማርያም እንጨት ነበር የምታመልኩ ነበር። አሁን እንጨት ይዞ እየዞረ ነው። ኧረ እባካችሁን ኧረ ይሄኛው ወንድማችን ደግሞ ወደዚህኛው ቤት ጎራ ካለን አይቀር እንግዲህ ይሄኛው ወንድማችን ኢየሱስ ጌታ ነው ብዬ የማልናገርበት 3 ምክንያቶች አሉኝ ይላል። አዎ ብዙ ጊዜ እኛ ኦርቶዶክስ ኢየሱስ ጌታ ነው ብላ አትልም። አሁን ኢየሱስ ጌታ ነው ምን ማለት ነው? ኢየሱስ ክርስቶስ ጌታ ፈጣሪ መሆኑን ከጥንት ቀጧት ያወቀች እሱ ይናገረው በእውነት እኔ አልችልበትም። እሱ ይናገር። ኢየሱስ ጌታ ነው የማልልባቸው 3 ምክንያቶች። ይሄን ምለው በእኛው ቤት ያላችሁ ቲክቶክ ላይ ኢየሱስ ጌታ ነው በሉ እያላችሁ እያለማመዳችሁን ስለሆነ ለእናንተ መልስ ለመስጠት ነው። ከወደ ትንሹ ልጀምርላችሁ። አንደኛ ተለማማጅ አማኝ ስላልሆንኩ። ኢየሱስ ጌታ ነው የሚለው ቃል ለመጀመሪያ ጊዜ የተሰጣቸው አማኞች ቄሳር ጌታ ነው ይሉ ስለነበረ በዛው ምትክ ኢየሱስን በማስገባት ኢየሱስ ጌታ ነው እያሉ እንዲለማመዱና አፋቸውን እንዲፈቱ የተደረገበት ነው። እኔ ግን ተለማማጅ ሳልሆን ለ2000 ዓመት የኖረች ቅድስት ቤተክርስቲያን ከአባቶቼ የተቀበልኩ ለቅዱሳን አንድ ጊዜ የተገለጠች ሃይማኖት ያለች ስለሆንኩኝ አልልም። ሁለተኛ አብልጬ የማምን ስለሆንኩኝ በእኛ ቅድስት ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ነው የምንጠራው። ስለዚህ ጌታም ብዬ መድኃኒትም ብዬ አምላክም ብዬ ከሁሉም በላይ ደግሞ ክርስቶስ ፈራጅ ንጉሥ ብዬ ሳበቃ ወርጄ እንደገና ኢየሱስ ጌታ ነው አልልም። ይሄ ሁሉ የሰጠው ስም የክርስቶስ ልዕልና ምስክር ስለሆነ ማለት ነው። ስለዚህ ኢየሱስ ጌታ ነው ከሚለው ቃል አብልጬ ስለምጠራና ስለማምን ኢየሱስ ጌታ ነው ወደ ማለት አልወርድም። ሶስተኛ ከተግባራዊነት ወደ ንድፈ ሐሳብ ትምህርት መውረድ ስለማልፈልግ ብዙ ጊዜ የሚያለማምዱን ባፍህ ብትመሰክር እያሉ ነው። እኔ በማምንባት በመኖርባት በቅድስት ቤተክርስቲያን አባቶቼ በተግባር ደረጃ የክርስቶስን ሕይወት የሚኖሩ በሰማዕትነት በጻድቅነት በምንኩስና በገዳማዊነት በሙሉ እየመሰከሩት የሚኖሩ ቅዱሳን ባሉበት አልጋውን ለቆ አስተኝቶ እግርህን አጥቦ አብልቶ አጠጥቶ የታረዘውን አልብሶ የታመመውን ጠይቆ የታሰረውን አስፈትቶ በተግባር ክርስቶስን የሚኖር አማኝ ባለበት በዚህች ቅድስት ቤተክርስቲያን እየኖርኩኝ ወርጄ ኢየሱስ ጌታ ነው ብዬ ወደ ቲዮሪቲካል ምስክርነት ስለማልሄድ በጊዜው እንኳን ጸሎት የሚያደርግ ኦርቶዶክሳዊ ከበስመ አብ ቀጥሎ ባለችው ነአኩተከ በምትለው ጸሎት ላይ ራሱ አምላከ አማልክት ወእግዚአ አጋዕዝት ወንጉሰ ነገሥት ብሎ ነው የሚመሰክረው። የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ። ስለዚህ ከዚህ ወርጄ እንዴት ብዬ ነው ኢየሱስ ጌታ ነው ወደ ማለት ልምምድ የሚሄደው? ከተግባራዊነት ወደ ንድፈ ሐሳብ ወይም ወደ ቲዮሪ የምወርደው? እናንተው ራሳችሁ ኦርቶዶክሳውያን ፍረዱት። እናንተኞቹም ከቻላችሁ ህሊና ካላችሁ ፍረዱት። እናመሰግናለን። ቃለ ሕይወት ያሰማልን ወንድማችን። ጥርት አድርጎ ነው ይሄ ኢየሱስ ጌታ ነው የምትለዋች ነጠላ ዜማ አብጠርጥሮ ነው እንግዲህ ቃላት ማለት ነው። ወደ እስቲ አንዳንድ ማህበራዊ ጉዳዮች ደግሞ እንግባ። ደሞዝ፣ የመንግስት ሰራተኛ ደሞዝ ይሻሻል ይሆን ይጨመር ይሆን ይቀነስ ይሆን? የመንግስት ሰራተኛ እንግዲህ እንዴት እየኖረ እንዳለ ፈጣሪና እሱ ብቻ ናቸው የሚያውቁት።
እንስማው ለማንኛቸው በ2019 በጀት ዓመት የመንግስት ሰራተኞችን የኑሮ ውድነትን ለማቃለል ታስቦ እየተጠና ስላለው የደሞዝ ጭማሪ የገንዘብ ሚኒስቴር አዲስና ሰፊ ማብራሪያ ሰጥቷል። ሚኒስቴሩ በአሁኑ ወቅት ከክልሎች የቀረቡ የጭማሪ ተመኖችን ከተመደበው አጠቃላይ በጀት ጋር የማጣጣምና የማስተካከያ ስራዎችን በስፋት እያከናወነ መሆኑን አስታውቋል። ይህ የደሞዝ ጭማሪ ጉዳይ በድጋሚ አጀንዳ ሊሆን የቻለው በህዝብ ተወካዮች ምክር ቤት የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ ባቀረቡት ጥያቄ መሰረት ነው። ዶክተር ደሳለኝ ባቀረቡት ጥያቄ አሁን ባለው የገበያ መናርና የኑሮ ውድነት ምክንያት የመንግስት ሰራተኛው በከፍተኛ ማህበራዊና ኢኮኖሚያዊ ጫና ውስጥ እንደሚገኝ በመጥቀስ በያዝነው የ2019 በጀት ዓመት የተጨባጭ ደሞዝ ጭማሪ ይኖር እንደሆነ ግልጽ ማብራሪያ እንዲሰጥ ጠይቀዋል። ለተነሳው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሽዴ መንግስት የሰራተኛውን ችግር ለመቅረፍ ቀደም ሲል በሁለት ዙር የደሞዝ ጭማሪ ማድረጉን አስታውሰዋል። ሆኖም ግን ለአዲሱ ዙር የታሰበው ጭማሪ እስካሁን መሬት ያልያዘበት ምክንያት ሲያስረዱ ከክልሎች በፐርሰንት በመቶኛ ተሰልቶ የቀረበው የደሞዝ ጭማሪ ፍላጎት መንግስት ለዚህ ተግባር ከመደበው አጠቃላይ የበጀት አቅም ጋር ባለመጣጣሙ መሆኑን ተናግረዋል። መረጃው ከተመቻቸው የፕላስ ምልክቱን በመጫን ፎሎ እንዲያደርጉን እንጠይቀውታለን። እንግዲህ ያው ደሞዝ በዛው በደሞዝ ጭማሪው መሰረት ሁሉ ነገር የሚጨምር ከሆነ የቁጥር ችግር የለበትም። የመንግስት ሰራተኛው ምንም ትርፉ ቁጥር ነው እንጂ ምንም ትርጉም የለውም ነው ለማለት የፈለኩት። ወደ አዲስ አበባ ጉዳይ እንመለሳ። አዲስ አበባ ጉዳይ እንግዲህ ሰሞኑን አዲስ አበባ የፌዴራሉና የኦሮሚያ ክልል መቀመጫ እንድትሆን ተብሏል እየተባለ በዜና ሁሉ ሰምተነዋል። ዛሬ ላይ ደግሞ የምክክር ኮሚሽኑ አስተባብሏል ይህንን ጉዳይ። አዲስ አበባ የማናት ለሚለው ጥያቄ ኮሚሽኑ ምላሹን ሰጥቷል። በአዲስ አበባ ጉዳይ ላይ ስምምነት ተደረሰ ተብሎ የሚናፈሰው ወሬ ሐሰት መሆኑም ተረጋግጧል። የአገራዊ ምክክር ኮሚሽን አሁን ባወጣው መረጃ መሰረት መናኸሪያ ኤፍኤም አዲስ አበባ የኦሮሚያ መቀመጫ እንድትሆን ተስማምተዋል ብሎ ያሰራጨው ዘገባ ፍጹም ስህተት ነው ብለዋል። እስካሁን በምክክሩ የተነሱት ነጥቦች አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲና እንጂ ለአንድ አካል ብቻ አትሰጥም፣ አዲስ አበባና ድሬዳዋ በፌዴራል ተጠሪነት ይቀጥላሉ፣ ልዩ ጥቅም የሚለው ቀርቶ የጋራ ጥቅም በሚለው እንዲተካም ሐሳብ ቀርበዋል። ጉዳዩ ገና በ4000 ተሳታፊዎች ይፋ ውሳኔ ያገኛል እንጂ እስካሁን ምንም የተወሰነ ነገር የለም ነው ያለው። እናንተስ በዚህ ሐሳብ ላይ ምን ትላላችሁ? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እንግዲህ እኔ ይሄንን የሚያስታርቅ ምናልባት እነዚህ የፌዴራል ከተማ ወይንም ደግሞ ዋና ከተሞች ልክ እንደ ደቡብ አፍሪካ በዛ ቢሉ መቀሌ፣ አዳማ፣ ሐዋሳ፣ ባህር ዳር፣ ጎንደር፣ ጅጅጋ፣ ጋምቤላ፣ ሁሎቹ ሰመራ በቃ ዋና ከተማ ይሁንና ከዛ ነው። በእርግጥ ያው ችግር አለ እንደዛም ሲሆን፣ ግን ምናልባት ማን ያውቃል የሆነ አድቫንቴጅ ሊኖረው ይችላል። ስለዚህ ተጠንቶ እንደዛ ቢደረግ ለምሳሌ ደቡብ አፍሪካ ብዙ ዋና ከተሞች አሏት። ስለዚህ የእነሱን ልምድ ቀስሞ እንደዚህ ማድረግ ምናልባት ይሄ አሁን ያለውን ውጥረት የሚያረግብ ከሆነ ብዬ ነው። እንግዲህ እስቲ ደግሞ ወደ ባለ ሀብት እንግባ። ወልደ ጊዮርጊስ ነው የተባለው የኢትዮጵያን ዕዳ በ5 ዓመት ውስጥ እከፍላለሁ ያለው የዋይቢኤስ ባለቤት የሆነው ወልደ ጊዮርጊስ ይልቃል ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ ደብዳቤ ላከ። ከዱባይ ሆኖ ለ4 ዓመታት ያህል ከባድ መስዋዕትነት ከፍያ አዘጋጅቻለሁ ያለውንና ከመንግስት በጀት አንድም ብር እንደማያስወጣ የገለጸውን 100% ሙሉ በሙሉ የተጠናቀቁ የሶፍትዌር ፕሮግራሞችና መተግበሪያዎችን ለጠቅላይ ሚኒስትሩ ማቅረብ እንደሚፈልግ ገልጿል። በደብዳቤው እንደገለጸው ፕሮጀክቱ የኢትዮጵያን የዲጂታል ትራንስፎርሜሽን እቅድ ከታለመለት ጊዜ በፊት እውን ለማድረግ የካሽ ክፍያ ስርዓትንና ህገወጥ ንግድን ለመቆጣጠር የዶላር ጥቁር ገበያ 100% ለማስቀረትና ሀገራችንን በአመት ከ4.2 እስከ 5.4 ቢሊዮን ዶላር ተጨማሪ ገቢ እንድታገኝ የሚያስችላትን 8 ዋና አበይት ዓላማዎችን የያዘ ነው። ባለሀብቱ ወልደ ጊዮርጊስ ፕሮጀክቱ ከመንግስት በኩል ተቀባይነት ሲያገኝ ምንም አይነት የመንግስት በጀት ሳይጠይቅ ሙሉ በሙሉ ወደ መንግስት የልማት ድርጅትነት የሚተላለፍ መሆኑን ጠቅሶ በስራ ጫና መካከል 30 ደቂቃ ብቻ እንዲሰጡትና ሐሳቡን በአካል ለማስረዳት እንዲችል እንዲፈቅዱለት በአክብሮት ጥያቄ አቀርቧል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሆኖ እንግዲህ ምናልባት በምን እናምናለን አሁን የሚመጣው ሲስተም መንግስትስ በምን ያምናል? ወደዚህኛው ወደ ሌላኛው እንግባ። እቺ ልጅ በማህበራዊ ሚዲያ እንግዲህ ቲክቶኩን ብጥብጥ አድርገው ውላለች እና ምንድነው የሆነችው? እስቲ እንስማት። እንዴ የመጣዋት ያሳስባት እልክሽን በልክ ካሉ ሰከን በይ
እኛ ላይ መተሽማ አትጩሂብን። እኛ ምንም አላጠፋንም። የሚያጠፋሽው ራስሽ ነሽ። አምላኬ ሆይ ላንተ የን ጸጉሬን ሸፍንልሃለሁ። ተገልጬም ምንም ደህና ነገር ይዤላ አልመጣም። ስለዚህ ተሸፍኜ ላንተ ክብር የመሆን ከሆነ እሸፈናለሁ ብዬ ተሸፈንኩኝ። ዋው! የሰማነው ያየነው ኮሜንት ላይ ኮመንትን ጻፍን፣ አለቀ። ምን አጠፋን? ምንድነው ጥፋታችን? ኢንተርቪው ስትደረጊ ያወራሹ ሌላ፣ በአካል ስናይሽ ሌላ። እኛ ጥፋት አለብን? እንደውም ነኝ ኢንተርቪው የተደረግሽውን ላስታውስሽ። ያመመኝና ጸጉሬ ትንሽ እየተቆራረጠ መጣብኝ። ከዛ ምን ያስኩኝ? ውሃ ያስኩኝ በብርጭቆ እና የመድኃኒዓለም ምስል ከብርጭቆ ጥግ አደረኩት። ከዛ መድኃኒዓለም እንዳልኩሽ ይሰማኛል። በጣም ማለት ሻወር በመወስድበት ሰዓት ጸጉሬ እየተነቀለ መጣብኝ፣ ያሳከኝ ነበር ምናምንና ለመድኃኒዓለም ነገርኩት። አምላኬ ወይ አንተ ታውቃለህ ምናምን ብዬ ጸለይኩለት። እችን ውሃ ጸበል አድርገህ ስጠኝ አልኩት። ያችን ብርጭቆ አነሳውና ካናት ላይ ደፋሁት። በበነገታው ስነሳ የሚያሳከኝና የምታጠበው እንትን አለብኝ። ስለዚህ ምንድነው እሱ የሆነ ኮመንት ሲያደርጉ ጸጉሯ እንደዘተ እንዲሆኑ ተሰርታታ አይታወቅም ይመስለኛልና ብዙ ጊዜ በእርግጥ እችን ልጅን የማውቃት በዝማሬ ስትዘምር ከመዝሙሩ ጋር የሚዘምሩት ነገር አለ አይደል? እና እንግዲህ የሆነ ኮሜንት ሰጧት መሰለኝ። ከዛ ማልቀስ እንዴ! እያንዳንዱን ቪዲዮ እኮ ወስደው ራሱ ሌላ ነገር ሊያቀነብሩበት ሁሉ ይችላሉ። መዘጋጀት ያስፈልጋል። ስለዚህ ሳይኮሎጂካሊ ስትሮንግ መሆን ያስፈልጋል። እንዳንድ ኦርቶዶክሳዊ ጠንከር ማለት ያስፈልጋል። ምንድነው እሱ ገና በኮሜንት ይሄን ያህል እንደዚህ መሆን። እስቲ ወደ በስተመጨረሻ ይሄ በጣም ሶፊ የሚባል ሰው የሚገራርሙ ሰዎችን ያቀርባል እና ቆንጆ አጀንዳ ይሰጠናል። እውነቱን ለመናገር እነዚህ ተሐድሶ ተብዬዎች ይሰበስባቸዋል። ከአቡነ አብርሃም ጋር ጫት ስንቅብ ነበር አብረን የሚል ስም ማጥፋት ነው። ስለዚህ እንደውም በዚህ እኮ ሊጠየቅ ይገባል ብለው መርጌታ ጽጌ ስጦታ አንተን ሲያነሱል ስለነበረ እውነት ከአቡነ አብርሃም ጋር ጫት ስቅሙ ነበር እናንተ? በጣም ጥሩ ነው። ተጸጽተሃል? አይ በወቅቱ ተናደተ በሳጭተ ገና መውጣት ስለነበረ ምናልባት አናዶ ከሆነ ከሳቸው ጋር ጫት ስንቅብ ነበር ብለህ የተናገርከው ዛሬ ላይ ድል ስጥና ይቅርታ ጠይቃቸው። ምክንያቱም መርጌታ ጽጌ ስጦታው ስላሳቸው ሲያወሩ በጣም ንጹህ ሰው ናቸው፣ ትልቅ አባት ናቸው፣ በቅርብ ማቃቸው ናቸው። ሆን ብሎ የስም ማጥፋት ዘመቻ ተካሂዶባቸዋል እያለ እኮ ነው። ስም ማጥፋት ዘመቻ የተደረገበት ሰውዬ እኮ 3 ዓመት ሞልቶታል። ስሜን አጠፋው ብሎ አልከሰሰም። ስሜን አጥፍቶኛል ብሎ እኮ አልከሰሰም። ምናልባት አባት ታግሰው ይሆን? አዳምጠኝ እሺ። አንተን ስምህን ባጠፋው አንተ ነህ ራሱ ስሜ ጠፍቷል ብለህ በሕግም መጠየቅ የምትችለው እንጂ ሌላ አካል መጥቶ ኧረ እባካችሁ የአቡነ አብርሃምን ስም ያጠፋ ሰው አለ ክሰሱት ብሎ ሚዲያ ላይ አይወጣም። በእውነት ነውር ነው፣ ነውር ነው። በእኔና በአቡነ አብርሃም መካከል የነበረውን ግንኙነት እኔና አቡነ አብርሃም ሌሎችም በወቅቱ የነበሩ ሰዎች ናቸው የሚያውቁት። ኦኬ። ዲያቆን ጽጌ ስጦታው ስለዚህ ምን አገባው እንዴ? ውክልና ሰጠውታል እንዴ? አቡነ አብርሃም ውክልና ሰጠውት፣ እባክህን ጽጌ እኔ አፍ ስለሌለኝ እኔ ማውራት ስለማልችል ሂድና ያን ምስጢሩ የሚባለውን ሰውዬ መንግስት እንዲጠይቀው በሚዲያ ላይ ወጥተህ ተናገርልኝ ከ3 ዓመት በኋላ ብሎ ነግሮት ነው። ይህ ሰውን ለማጋጨት ሆን ተብሎ የተሰራ ሴራ ነው ወንድሜ። ከአቡነ አብርሃም ጋር ያለን ግንኙነት በጣም ብዙ ሰዎችን የሚያነካካና በጣም ብዙ ሰዎችም አብረው የነበሩበት ጉዳይ ስለሆነ አቡነ አብርሃም ይጠይቁ። በዚህ ጉዳይ ላይ ማንም ሊጠይቀኝ አይገባም። ኦኬ፣ ማንም ሊጠይቀኝ አይገባም። ገና ዲያቆን ተባልኩኝ ብሎ ረጅም መሄድ ጸባጫሪነት የሆነን ነገር ይዞ መጓዝ ይሄ ከአንድ የወንጌል አገልጋይ የማይጠበቅ ነው ወንድሜ። አንተም ራሱ ሕሊና አለህ፣ ይሄንን ማመዛዘን ትችላለህ። እኔ አሁን ስለ ዲያቆን ጽጌ ስጦታው እያንዳንዱ የተናገራቸውን በማስረጃ ይዣቸዋለሁ። በማስረጃ በመጀመሪያ ክፍል 1 ላይ ራሱ በጠየቀው እና ባነሳው ሐሳብ ላይ ተሐድሶ ቤተክርስቲያን የሚባል ላይሰንስ አውጥተናል ብሏል አይደል? እኔ ነኝ ዛሬ የምጠይቅ። አንተ ተጠያቂ ነው የምትሆነው።
እኔ ነኝ ዛሬ የምጠይቅ። ተጠይቀኛለች፣ ችግር የለውም። እሺ እኔ ይኸው አልለቅህም፣ ዛሬ አልለቅህም በምንም ችግር የለም። እኔ ያለው የት ሄድኩኝ? ይኸውልህ አንደኛ እኔ መክሰስ ብችል መክሰስ የምችለው እኔ ነበርኩኝ፣ አንተንም እሱንም ስም የማጥፋት ዘመቻ ያደረጋችሁብኝ ሁለታችሁ እኔም አለው ተማክራችሁ ነው። አዎ ስለዚህ ክፍል 1 ላይ ኦርቶዶክስ ተሐድሶ ቤተ ክርስቲያን የሚል ላይሰንስ አውጠን እየሰራን ነው፣ እንደዚህ የሚባል የለም ስትለው ምን አገባህ መንግስት ተሰጠን አለ። ሰውየው ኦርቶዶክስ ነኝ እያለ አንድ እግሩን ኦርቶዶክስ ውስጥ አድርጎ አንድ እግሩን ፕሮቴስታንት ውስጥ አድርጎ በሁለት ማሊያ እየተጫወተ ገንዘብ የሚሰበስብ ነጋዴ ነው። ጽጌ ነጋዴ ነው። በነገርህ ላይ ጽጌ የወንጌል አርበኛ ሳይሆን የሚዲያ አርበኛ ነው። ገና ምላስ ካገኘው ብሎ ገና ተናጋሪ ነኝ ገና ተቀባይነት አገኘው አጅሩ ላይ ገንኛለሁ ብሎ እኔ እኮ ባጠፋ በእውነቴን ነው የምነግርህ፣ ባጠፋ እኔ ጥፋት ቢኖርብኝ ጥፋቴን በየዋሃት መንፈስ ነው ማቅናት ያለበት እንጂ ወጡ እንደዚህ አይደለም በማለት አይደለም። ይህንን ሚዲያ የሚከተሉ ሰዎች ይመዝናሉ። በጣም ብዙ ሰዎች እየደወሉ እናከብረው ነበረ፣ ጽጌን እናከብረው ነበረ። እንዴት በዚህ ልክ ክፉ ይሆናል? እንዴት ወንጌልን ይዞ መንግስት እንዲጠይቅህ ሰዎች እንዲጣሉ ብዙ ሰዎችን እኮ ነው ያነሳው እኮ እና ፍላገ ሕይወት ሚዲያን አንስቷል። እነ ቃለ ዓዋዲን ውሉደ ብርሃን አንስቷል። እና አቡነ አብርሃምን አንስቷል። እንደገናም ደግሞ የተከበረውን የሀገሪቱን መንግስት አንስቷል። ለማንኛቸውም እንግዲህ ያው እየተበጣበጡ ተሐድሶች ይሄኛውና አቶ ጽጌ ተብየው አባ ጽጌ ነው አቶ ጽጌ እና ይሄኛውን ባለፈው ካስታወሳችሁት ቆብና ይሄ ካባውን መልስ የኦርቶዶክስ ነው ተብሎ ለሌላኛው ሚዲያ ላይ ቀርቦ ሰጥቷል። ይገርማል። አመሰግናለሁ።